السلام عليكم ورحمة الله وبركاته. شريعتنا يتوجز يهون تكبرنا بحاجي مفتي موت بالنازنم عند مسلم الله يزين الله جل وعلا نجرجن يساتشو موتن አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪዓችን ውግዝ የሆነ ተግባር ነው። ነብያችን አለይሂ ሰላም ላ ተጃሉ ቡዩተኩም መቃብረ ብለዋል። ቤታችሁን መቃብር አታድርጉት ብለዋል። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነጻነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታልና ይህን ነገር አስቡበት። አሁኑኑ አስባችሁበት እልባት ብትሰጡት የተሻለ ይሆናል። ምክንያቱም በሸሪዓ የተወገዘ ነገር ወሲያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወሲያ ቢኖረውም ከወሲያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘ ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህን ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይህን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይህን ነገር ባስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማን ሩአሳ ነው። ይሄ ሙቀልዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀዳሙ ሙፍቲ የሚባለውን እንደ ጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሸዕቱም አማበይቱም ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው፣ ቧል ናቸው፣ ጠመሙ አንጃዎች ናቸው። አላህ ሱብሓነሁ ወተዓላ በተለያየ ቁርአን አያ በተለያየ ሐዲስ ላይ ከአርሽ በላይ መሆኑን ግልጽ ቁጭ አድርጎ ለአላህ ያለ ቦታ ነው ብሎ ከጊዜ በኋላ የመጡ ነዋስ ኢብኑ አጣ ወከዛሊክ ጀህም ኢብኑ ሶፍዋን የነሱ አትባዕ ሙሪድ ናቸው። እኛ ጀህሚዮችን አለ የምንከተለው፣ እኛ ሙዕተዚላዎችን አለ የምንከተለው። ይሄ እነሱ ወሃብዬ የሚሉትን ኃይል ለማጥፋት ማለት ነው። ከካፊር ጋር ይተባበራሉ። አላህ ሱብሓነሁ ወተዓላ ካፊርን ወዳጅ አድርጋችሁ አትያዙ፣ ላ ተተኺዙ አድዊ ወአድወኩም አውሊያ ነው አለው። የኔንና የአማኞች ሆነን ጥላት የሆነን ወዳጅ አድርጋችሁ አትያዙ ነው አለው። ሚንባብ ወላ እና በራ የሚባለው እኮ አላህ የጠላውን መጥላት፣ አላህ ወደ መውደድ ማለት እኮ ነው። ወላ እና በራ ሌላ ምንም ነገር እኮ የለው።
ሐታ ካፊሮች እንኳን ሰላምታ ሙፍቲ የሚሉት ማለት ነው። ተቀዳሚ ሙፍቲ እኔ አሰቡት እስኪ ቢላህ አለይኩም እኔ ለሐጅ ሙራድ የለኝም ነብዩ ለማየት ሙራድ የለም ለወልዮች ነው እኮ የሚል ሰው እኮ ነው። ግርዶች ጀርባ መቀመጥ፣ ሰዎች መሐል አረንጓዴ ሻል ለብሰው መቀመጥ፣ ጉልበት መሳብ፣ እጅ መገላበጥ፣ ገለሻ እንትና መጡ ይተባል ጉልበት መሳብ والله ይሄ ወልይነት አይደለም። ለዚህ ነው ሼኹ ሰለላሁ ዐለይሂ ተይሚያ ወልዮች ለሁለት ይከፍላቸዋል አውሊያኡ ሸይጣን ወአውሊያኡ ረህማን ብሎ ማለት ነው። እንደ አይነቱ አውሊያኡ ሸይጣን ነው አስለን ማለት ነው። እንደ አይነቱ ወልይ የለም። መስጂድ አልሐያ ለሶላህ ሐያ ለፈላህ እየተባለ ግርዶች መሐል ድግስ ደግሶ የሚቀመጥ አይደለም። ከሌ ናቶለ ዱዓ አድርግልኝ የሚባል አይደለም። ከሌ ዛሬ ኸሚስ ነው ዱዓ አድርጉልኝ የተባለ የሚጠራ አይደለም። አጅነቢ ሴት ቤት የገባ ፊት ለፊት ቡናው እየቀዳች ጀባታ ሰጀባጁን ያገለበጥ የምስመው ያ ወልይ አይደለም። ይሄ ወሎ ላይ ያለ ወልያ ነው። አህለ ሱና ወልጀማዓን ለማጥፋት ከካፊሮች ጋር የሚሰራ ከናቦይ ስብሐት ጋራ አብሮን የሚሰራን አካል ታመመብና አረ እንደ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው። ተለ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነት ሰው እንደም ቢሞት ለአላህ ስዲስ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ካርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ Subhanahu Wa Ta'ala አርራህማኑ ዐለል ዐርሽ ኢስተዋ ብሎ ላ ኢስተውላ እያሉ ጀህሚዮችን ተፍሲር እየፈሰሩ ጀህሚዮች ናቸው ኢስተውላ እያሉ የፈሰሩትኝ መረጃ ሲባሉ ቃል አላህ ቃል ረሱላህ ከማለት ይልቅን ቀድ ኢስተውላ ቢሽር ዐለል ኢራቂ ሚን ደሚ ወሰይፊን ቢልሚህራቂ እያሉ እየተረጎሙ ነው። ቢሽር የሚባለው ንጉስ ኢራቅን ደም ሳይፋሰስ ሰይፍ ሳይመዘዝ ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው ቃል አላህ ቃል ረሱላህ አይደለም። እንደዚህ እያሉ አላህ Subhanahu Wa Ta'ala በተለያየ ሱራ በሰባት ሱራዎች ማለት ነው ሱረቱል ሙጃደላ እና አዕራፍ እና አልሐዲድ እና አልሙጃደላ ሰባት ቦታ አርራህማኑ ዐርሽ ኢስተዋ ይላል የተናገረ። ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጣሩ ሰዎችን ዛሬ ታመመብን ብለና እንጮሃለን። ልናፍር ይገባል። ታውቃላችሁ ሙፍቲ እኮ እንትና አብዱል ሀሪር ጋር አብሮ የነበረ ግለሰብ ነው። አታውቁም? አብዱላህ አልሐሪሪ ጋር አብሮ የነበረ ግለሰብ ነው። ምናልባት የማታውቁ ሰዎች ማለት ነው። ይሄ አሁን ሙፍቲ እያሉ የሚጠሩት ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱል ሀሪሪ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ኃይል ነው ዛሬ ታመመብን እያሉ እንትን የሚሉት ማለት ነው። በዚህ ሰውዬ ሰበብ ስንት ሰው እንደሚጠማ አስቡ። እና እንደዚህ አይነት ሰዎች ልናስጠነቅቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንደውም ነብያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያኒ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያረግስ መጣ። ያ ካፊር ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበር፣ ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ አብሮ ጂሃድ ከሙስሊሞች ጋር ወጥቶ ለሙስሊሞች ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ያኔ እርጅዕ አሉ ኢና ላነስተዒን ቢልኩፋር እኛ በካፊር አንታገዝም ተመለስ ነው አሉት። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው። እና والله ሐቂቀተን ልታፍሩ ይገባል። በተለይ ኢኽዋኖች አላህ Subhanahu Wa Ta'ala እንደዚህ የምታደርጉ ከሆነ አላህ ሀዘናችሁን በቅርብ ያርግላችሁ። ያው ተአዚያ እያላችሁ ትቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ ማንም ንግግር አይደለም። والله ነው የምላችሁ፣ ሐቁን ነው የምንነግራችሁኛ። ነግራችኋለሁ እና እዝነት የላችሁም ላ والله ከናንተ እጅግ የበለጠ እናዝናለን። ግን ስለምናቅ ነው ማን እንደሚታዘንለት ማን እንደሚታዘንለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አخوف ما اخاف على امتي ائمه المضلين ብለዋል። ለኡመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብለዋል። ጠማማ መሪዎችን ነው። አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው፣ ሌላ ማንንም አይደለም።
ለኡመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚህ ሱብሃንአላህ እኔማ ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ። እንደ አይነት ወደ ሽርክና ወደ ቢድዓ የሚጣሩ ሰዎችን ተጠንቀቁ፣ ልታቁ ይገባል። እነ ዑመር ገነቴ ማለት ወደ ሽርክ ሰው ልጅ ወደ ሽርክ የሚጣሩ ናቸው። ሽርክ ብሎ ማለት የመጀመሪያው የሰው ልጅ ከአላህ ውጭ እንዲመለክ ያደረገው የቀብር አምልኮ ነው። ሌላ ማንም አይደለም። ቀብር ላይ ሱሩጅ ማብራት፣ ቀብር ቦታ ላይ ሶላትን መስገድ፣ ቀብር ላይ ጀሶን መቀባት፣ ቀብር ላይ ቤትን መገንባት፣ ይሄን ሁሉ የከለከሉት የሽርክ መዳረሻ ስለሆነ ነው ቀብር። አሁንም እነዚህ እነ ዑመር ኮምበልቻ እነ ዑመር ገነቴ እነዚህ የሰው ልጅ ወደ ሽርክ አምልኮ የሚጠሩ ናቸው። አጊስና ያ መደድ ያ ረሱላህ። والله እናንተ ላታቁት ይችላልላችሁ፣ ደረሶች ምናልባት ደረስ ያላችሁ ታቁት ይችላልላችሁ። በየመስጊዱ ብትሄዱ ማለት ነው፣ በየመስጊዱ ብትሄዱ አጊስና ያ ረሱላህ መደድ ያ ረሱላህ ነው የሚባለው። ከመግሪብ በኋላ የሚባለው አውራዳ አለ፣ ወከዛሊከ ኢሻ በኋላ አለ፣ ከፈጅር በኋላ የሚባል አለ። አላህ አይደለም የሚጠራው፣ አላህ አይደለም የሚጠራው። ያ ረሱላህ መደድ ያ ረሱላህ ነው የሚባለው። እንደውም አንዳንድ ቦታ ላይማ ሰጃዳ ይነጠፋል፣ ነጭ ሰጃዳ ይነጠፋል። ለምን? ነብያችን ሰለላሁ ዐለይሂ ወሰለም መጥቶ ይቀመጣሉ እየተባለ ማለት ነው። ይቀመጣሉ እየተባለ እዚያ ቦታ ላይ ሲሆን ያ ረሱላህ እያሉ ከአንሁ በእነሱ ተኸዩልነት ረሱል ሰለላሁ ዐለይሂ ወሰለም እዚያ ልብስ ላይ እንደተቀመጡ አድርገው ይስላሉ። እና እንደዚህ ኃይል ናቸው አገራችን ያሉ አህባሾች እና ሶፍዮች ነብያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ጥሪ ያደረጉበትን ተውሂድ ነብዩ ዐለይሂ ሰላም 950 ዓመት ጥሪ ያደረጉበትን ተውሂድ ወደ ሽርክ ሰው ነው እየሳቡት ያሉት። ከዚህ በላይ ምንድነው የምትፈልጉት? ከአላህ ውጭ ሰው እንዲመለክ ነው የምትፈልጉት? ከአላህ ውጭ ያሉ አውሊያዎች እንዲመለኩ ነው? የዚህ ሰው የመኖር ስንት ሰው ይጠማል መሰላችሁ? ስለዚህ መጀመሪያ ልታቁ ይገባል። ዲናችሁን እወቁ። እኔ እኮ የሚገርመኝ አንድ ነገር አለ። የትኛውን ተፍሲር አቀርቶ ነው? የትኛውን ሐዲስ አቀርቶ ነው? የትኛውን ሙሐደራ ነው? የትኛው ኹጥባ ነው እንደዚህ የሚያንጨረጭራችሁ? አህባሾቹ እኮ እናንተን ያክል እንኳን አልጮሁም እኮ። አህባሾቹ የእናንተን ያክል እንኳን አልተንጨረጨሩም እኮ። ቴሌግራሙን ፌስቡኩን ከአንሁ አባታቸው ሞተ ይመስል ነገርም አባታቸው እኮ ነው። ለምን አለው አባታቸው አይደለም እንዴ? እንደዚህ አይነት አካል ነገም እነዚህ በዚሁ እናስታውሳቸው። ዑመር ኮምበልቻ ሲታመምም ተቀዳሚ ሐጂ ዑመር ኮምበልቻ ታመመብን እያላችሁ ፖስቱ መቼስ